ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬ ሲወጡ ክለባችን የሚመለከቱ አሁናዊ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የቀድሞ ክለባችን ኮከብ ቴሪ ዳንኤል ሆነሪ ስለ ጊዮከሬስና አልቫሬዝ የመቀየር ስምምነት እንዲሁም ስለ ማርቲን ኦዴጋርድ የኖርዌይና የአርሰናል ብቃት ልዩነት አስተያየት ሰጠ። ሄነሪ ስለ ጊዮከሬስና አልቫሬዝ የቀይር ስምምነት እንዲህ ሲል ይናገራል። አርሰናል ቪክተር ጊዮከሬስን በጁሊያን አልቫሬዝ መቀየር አለበት ወይ ብላችሁ ብትጠይቁኝ ሰዎች ለምን ስለዚህ ጉዳይ እያወሩ እንደሆነ ይገባኛል። አልቫሬዝ በአሁን ጊዜ በዓለም እግር ኳስ ውስጥ ካሉ እጅግ የተሟሉ አጥቂዎች አንዱ ነው። ፕሬስ ማድረግ፣ ተጭኖ መጫወት፣ እድሎችን መፍጠር፣ ጎል ማስቆጠር፣ ከተከላካይ ጀርባ በመስመሮች በኩል መጫወት እንዲሁም በዙሪያው ያሉትን ተጫዋቾች ሁሉ ማሻሻል ይችላል። የዘመን 9 ቁጥር አጥቂ እንዲያደርግ የሚጠይቀውን ነገር ሁሉ ይዟል ማለት ይቻላል። ሜዳ ላይ የምትፈልገውን ማድረግ ስለሚችል አጫዋቱን በጣም እንደምወደው ከዚህ ቀደም ተናግሬያለሁ። ነገር ግን እግር ኳስ በወረቀት ላይ ብቻ የሚሆን ጨዋታ አይደለም። ጊዮከሬስ ለአርሰናል የተለየ ነገር ይሰጣል። ጉልበትም በሜዳ ላይ ያለው መገኘት፣ ጠንከር ያለ ፍልሚያና ግቦችን ጊዮከሬስ ተከላካዮች ሊጋፈጡት የሚጠሉበት አይነት አጥቂም ነው ብሏል። ስለ መቀየር ስምምነት የምታወሩ ከሆነ እኔ በጣም ጥንቃቄን እመርጣለሁ። ምክንያቱም ተጫዋቾችን ብቻ ሳይሆን የምትቀይሩት የአጥቂ መስመራችሁን ማንነትም ጭምር ነው ብሏል። አሁን አርሰናል በሆነ መንገድ አልቫሬዝን ቢያገኝ እሱ የዓለም ደረጃ ተሰጥኦ ስላለው ማንኛውም ደጋፊ ደስታ። ነገር ግን የኔ ጥያቄ የሚሆነው አስቀድሞ የአጥቂ መስመርህን መምራት እንደሚችል ያረጋገጠልህን አጥቂ ለምን አሳልፈህ ትሰጣለህ የሚል ነው። ታላላቅ ቡድኖች ሁልጊዜም ጥራትን በጥራት አይተኩም፣ አንዳንድ ጊዜ በጥራት ላይ ጥራትን ይጨምራሉ እንጂ ብሏል። ለእኔ ምርጡና ህልመኛው አማራጭ ያን ያህል ደረጃ ያላቸው ተጫዋቾችን በአንድ ስብስብ ውስጥ ማካተት የሚቻልበትን መንገድ መፈለግ ነው። የዋንጫ አሸናፊ ቡድን ወደ በላይነት ዘመን የሚሻገሩት በዚህ መንገድ ብቻ ነው። እኔ በአርቴታ ቦታ ብሆን ኖሮ እንደ አልቫሬዝ ያለ ተጫዋች ለማግኘት እንኳን ቢሆን ጊዮከሬስን እንዲለቅ ከመፍቀዴ በፊት ደጋግሜ በጥልቀት አስብበት ነበር ሲል ሄነሪ ተናግረዋል። በተጨማሪም ሄነሪ ማርቲን ኦዴጋርድ ለኖርዌይ ብሔራዊ ቡድን በዓለም ዋንጫው ላይ እያሳየ ስላለው ብቃትም እንዲህ ሲል ይናገራል። ኦዴጋርድ ለኖርዌይ ሲጫወት ስመለከት የጨዋታ ፈጠራው አርሰናል እያለ የት እንደሚጠፋ ሁልጊዜ ይገረማለሁ። ለብሔራዊ ቡድን ሲጫወት ሁልጊዜም የተከላካይ መስመርን ሰብሮ ለመግባት፣ የግብ ዕድሎችን ለመፍጠር ያለማቋረጥ ኤርሊንግ ሃላንድ ለመመገብና በየጥቂት ደቂቃዎች ውስጥ በየጨዋታዎች ላይ ተጽዕኖ ለመፍጠር ከፍተኛ የሆነ ወደፊት የመግፋት ፍላጎት ፎርዋርድ ኢንቴንት አለው። በአርሰናል ግን በተጋጣሚ የግብ ክልል ፋይናል ሰርድ ውስጥ ያን አይነት የነጻነት ወይም የባለቤትነት ደረጃ ሁልጊዜም በሱ ላይ አላይም። ሃላንድም በቀላሉ ፈልጎ ማግኘት ይችላል። ታዲያ ለምን ያንን አይነት ኳስ ማቀበል እንደ ሃቨርት ወይም ጊዮከሬስ ላቶች በብዛት ሲያደርግ አንመለከተውም ሲል ይጠይቃል። ምናልባትም በታክቲክ አወቃቀሩ ምክንያት ይችላል። ምናልባትም ከፊት ለፊቱ ያሉ ተጫዋቾች እንቅስቃሴ ሙቭመንት ሊሆን ይችላል። ወይም ደግሞ የአርሰናል ካፒቴን የመሆን ተጨማሪ ኃላፊነት ሊሆን ይችላል ብለዋል። ሄነሪ ሲቀጥልም ግን አንድ ነገር ግልጽ ነው። ኦዴጋርድ በዓለም እግር ኳስ ውስጥ አሁንም ካሉ ምርጥ የፈጠራ አማካዮች አንዱ መሆኑን ከኖርዌይ ጋር ባሳየው ብቃት አስመስክሯል ብሏል። ኖርዌይ ለዓለም ዋንጫ ለምክንያት አልነበረችም ያለፈችው። ኦዴጋርድ በማጣሪያ ወቅት በአውሮፓ በጎል እድል ፈጠራ ቀዳሚ የነበር ሲሆን በትልቁ መድረክ ለሃላንድ ብዙ ኳሶችን ማቅረቡን ቀጥሏል። የአርሰናል ደጋፊዎች የመጣው የውድድር ዘመን ያ የኖርዌይ ስሪቱን በቋሚነት እንዲመጣላቸው ተስፋ ያደርጋሉ ሲል ሄነሪ ንግግሩን ቋጭተዋል። አርሰናል ሞርጋን ሮጀርስና ኤታን ንዋኔሪን የሚያካትት አስደንጋጭ የመቀየር ስምምነት እያጠና መሆኑ ተሰማ። አርሰናል ሞርጋን ሮጀርስን ወደ ኤምሬትስ እንዲዘዋወርና በምላሹ ኤታን ንዋኔሪን ከተጨማሪ ገንዘብ ጋር ወደ ሌላኛው ወገን የሚሄድበትን ትልቅ እቅድ እያሰበበት መሆኑም ተዘግቧል። ከድርድሩ ጋር ቅርበት ያላቸው ምንጮች እንደሚሉት ከሆነ አርሰናል ሮጀርስን በአሁኑ ሰዓት በፕሪሚየር ሊጉ ዝግጁ ሆነና ወዲያውኑ ለቡድኑ አስተዋጽኦ ማበርከት የሚል ተጫዋች አድርገው ይመለከቷል። በሌላ በኩል አስቶን ቪላ የንዋኔሪ የረጅም ጊዜ አቅምነት ተሰጥኦ በጣም እንደሚያደንቁም ይናገራል። ውይይቶቹ ገና በቅድመ ደረጃ ላይ እንደሚገኙ የተገለጸ ሲሆን እስካሁን ምንም አይነት ስምምነት ላይ አልተደረሰም። እንዲሁ በተጫዋቹ የዋጋ ግምት ላይ ያሉ ትልልቅ ልዩነቶች ገና አልተፈቱም። በክለብ ውስጥ አርሰናል ሮጀርስ የሚኬል አርቴታ የአጥቂ መስመር ከፍ ለማድረግ የሚያስፈልገው አካል ጥንካሬ፣ ሁለገብነትና የማጠናቀቅ ብቃት እንዳለው ያምናልም ተብሏል። አስቶን ቪሎች ደግሞ ንዋኔሪን ከእንግሊዝ አስደናቂ ወጣት ባለሰቶች አንዱ አድርገው ያዩታል። ስምምነቱ በጣም የተወሳሰበ እንደሆነ ቢታመንም በጉዳዩ የተሳተፉ አካላት ግን ሂደቱን እውን ለማድረግ የተለያዩ የፈጠራ አወቃቀሮችን ከመጠቀም ወደኋላ አይሉም ተብለዋል።
ከአርሰናል ጋር የግራ መስመርን በማጠናከር ዙሪያ አዳዲስ መረጃዎች ወጥቷል። ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ ሁለቱም ክለቡን በዚህ ክረምት የሚለቁ ከሆነ አርሰናል በዚህ ክረምት ሁለት የግራ መስመር አጥቂዎችን ሊያስፈርም ይችላልም ተብሏል። አንድሪያ በርታ በርካታ አማራጮች ላይ በአንድ ጊዜ እየሰራ ይገኛል። ይህም አካሄድ በዝውውር ስልቱ ላይ እንደተለየ ምልክት ሆኖ የቆየ ስትራቴጂ ነው። ምንጮች እንደሚያመለክቱት አርሰናል ለሚከተሉት ተጫዋቾች ዝውውር ስምምነቶችን ለማድረግ በንቃት እየሰራ ነው። ቀዳሚው ብራድሊ ባርኮላ ከፒኤስጂ፣ ሌላኛው ክሪስቶስ ዞሊስ ከክለብ ብሩጅ ነው። ሌላኛው ሶስተኛው ደግሞ አንደር ባሬንቼሪ ከሪያል ሶሴዳድ ነው። የእነዚህ ተጫዋች የዝውውር ሁኔታ በቀጥታ ከትሮሳርድና ከማርቲኔሊ የወደፊት ዕጣ ፈንታ ጋር የተያዘ ሲሆን የዝውውር መስኮቱ የተሟሟቀ ሲቀጥል የሁለቱ ተጫዋች በክለባቸው የመቆየታቸው ነገር አሁንም እርግጥ አይደለም። ብራድሊ ባርኮላ አሁን ላይ የአርሰናል የህልም ኢላማ ነው። አርሰናል ባርኮላን በዓለም እግር ኳስ ውስጥ ካሉ ምርጥ ወጣት የክንፍ ተጫዋቾች አንዱ አድርጎ ይመለከቷል። ባርኮላ እጅግ ፈጣን፣ የመጨረስ ብቃት ያለው፣ ተጭኖ መጫወት ፍላጎት ያለው እንዲሁም የቻምፒየንስ ሊግ ልምድና ደረጃ ያለው ነው። ችግሩ ምንድነው ከተባለ ፒኤስጂ ተጫዋቹን የመሸጥ ፍላጎት ይኖር አይኖረው አሁን ላይ ግልጽ አይደለም ተብሏል። ነገር ግን የገንዘብ ጥቅሉም እጅጉን ዝውውሩን ውስብስብ ያደርገዋልም ተብሏል። ሁለተኛው ክሪስቶስ ዞሊስ ሲሆን የዋጋ ሁኔታ ምቹ ድል ነው። ይህ ግሪካዊ ኢንተርናሽናል በዚህ ውድድር ዘመን እጅግ አስደናቂ ብቃቱን አሳይቷል። 22 ግቦችን ሲያስቆጥር 29 ለጎል የሚሆኑ ኳሶችን ደግሞ ማቀበልም ችሏል። ዞሊስ የቤልጅየም ሊግ አሸናፊ ሲሆን የዓመቱን ምርጥ ተጫዋች ሽልማትንም አሸንፏል። የአርሰናል ስካውቶች ተጫዋቹን በሰፊው ሲከታተሉት ከአውሮፓ ካሉ ታላላቅ ክለቦች ከሚገኙት እጅግ ውጤታማ ክለቦች በአንዱ የሚገኝ ክንፍ ተጫዋች አድርገው ይመለከቱታል። ክለቡ ከተጫዋች ዝውውር ከ30 እስከ 35 ሚሊዮን ፓውንድ ይጠይቃልም ተብለዋል። በሶስተኛ ደረጃ የተያዘው አንደር ባሬንቺያ ሲሆን ሚኬል አርቴታ ከሚጠቀመው ተመሳሳይ የእግር ኳስ ባህል የመጣው የሪያል ሶሲዳድ የክንፍ መስመር አጥቂ በሚከተሉት ብቃቶች ይደንቃል። የቴክኒክ ብልሃትና እውቀት አለው። እንዲሁም ኳሱን በእግሩ ስር የማቆየት ብቃት አለው። አንድ ለአንድ የመጋፈት ችሎታ አለው። እንዲሁም የታክቲክ ሁለገብነቱ ባሬንቺያን እጅጉን አስደናቂ ያደርገዋል። ሶሲዳዶች በአሁን ጊዜ እስከ 65 ሚሊዮን ፓውንድ የውል ማፍረሻ እንዳለው ይናገራሉ። በዚህም ዋጋው ምክንያት ድርድሩ አሁን ላይ አስቸጋሪ ይሆናልም ተብለዋል። ወደ አጫጭር አሁን የክለባችን መረጃዎች ስናልፍ አርሰናል ሞንጋን ለማስፈረም ከሌስተር ሲቲ ጋር ንግግር ላይ ነው ተባለ። እስካሁን የተደረሰ ስምምነት ባይኖርም አርሰናል ዝውውሩን በአግባቡና ያለምንም ውክቢያ ለማጠናቅ በማሰብ ውይይቱን እየገፋበት ይገኛል ሲል ዴቪድ ኦርነስቲን አረጋግጦታል። ዴቪድ ኦርነስቲን በመቀጠልም አርሰናል ለሳንድሮ ቶናሊ የቆየ ፍላጎት ነበረው። ለዚህም የክረምት የዝውውር መስኮት አማራጩን እንደገና ሊመለከቱ ይችላል። ነገርም በአሁኑ ሰዓት ቶተንሃምና ማንቸስተር ሲቲ እያደረጉት ባለው መልኩ አርሰናል ተጫዋቹን በጽኑ እየፈለገው ስለመሆኑ ምንም የማውቀው ነገር የለም ሲል ተናግረዋል። ቤን ጃኮብስ ባወጣው ዘገባ መሰረት አርሰናል በዚህ ክረምት የዝውውር ገበያ ላይ በጣም ንቁ ተሳትፎ ያደርጋል ተብሎ ይጠበቃል። ሐምሌ ወር አዲሱ የፋይናንስ ዓመት መጀመሪያ ከመሆኑ ጋር ተያይዞ ክለቡ ቁልፍ ፈራሚዎችን በፍጥነት ለማጥናቅና ስለሚገፋበት የዝውውር እንቅስቃሴዎች ይፋጠናል ተብሎ ይታሰባል ተብሏል። የቤን ዋይት ወደፊት እጣ ፋንታ ሁሌ አሳሳቢ እንደሆነ ተነገረ። ቤን ዋይት በተደጋጋሚ እያጋጠሙ ባለው የጉዳት ስጋት ምክንያት የወደፊት ቆይታው ላይ እርግጠኛ አለመሆን ተፈጥሯል ተባለ። ሁኔታው በቅርብ የተከታተሉት ከሚገኙት ኤቨርተንና ክሪስታል ፓላስ ፍላጎት እንዳለም ተዘግቧል ሲል ፖል ጆይስ ዘግቦታል። የአካዳሚ ኮከብ ኪራም ቶምሰን በዚህ ክረምት ምናልባትም ሊለቅ ይችላልም ተብሏል። አርሰናል ከፍተኛ ግምት የሚሰጠውን የአካዳሚ ክመርጫዎች ኪራም ቶምሰን በክለቡ ለማቆየት አሁን ላይ ፍልሚያ ገጥሞታል ተብሎም የ16 ዓመት ታዳጊ እስካሁን አዲስ ስምምነት ያልፈረመ ሲሆን አሁን ያለው ስኮላርሺፕ ውል ሰኔ 30 ያበቃል። አርሰናል ተጫዋቹን ለማቆየት ቢፈልግም ቶተንሃሞች ፊርማውን እንደሚያገኙ እምነት እንዳላቸውም ተዘግቧል። ሌላኛው የእንግሊዝ ክለብ ማንቸስተር ሲቲም እንዲሁም ፊርማው ላይ ፍላጎት አሳይቷል ተብለዋል። የጋብሪኤል ማጋሌሽ አሁናዊ አስገራሚ አስተያየት እንዲህ ሲል ይናገራል። በአርሰናል እጅግ በጣም ደስተኛ ወቱን ለመናገር ሌላ ቦታ የመጫወት ሀሳብ እንኳን በአእምሮ የለም። ይህ ክለብ ለእኔ ትልቅ ትርጉም አለው። እናም በየደረጃው ከአርሰናል ጋር ያለኝ ቁርጠኝነት ይበልጥ እየጠነከረ ይሄዳል ብሏል። ይህን ባጅ ወክዬ መጫወት መቼም ቢሆን አይሰለቸኝም። ክለቡ እዚህ እንድቆይ እስከፈለገ ድረስ ለቡድንና ለደጋፊዎቹ ያለኝን ሁሉ መስጠቴን እቀጥላለሁም ብሏል። ለዝውውር ወሬዎች ትኩረት አልሰጥም፣ መስማትም አልፈልግም። ትኩረቴ በአርሰናል በቡድን አጋሮች ዋንጫዎችን በማሸነፍ ላይ ነው። እዚህ ደስተኛ ነኝ። ዋናው ነገር እሱ ብቻ ነው ሲል ተናግረዋል። በሚካኤል አርቴታ ጥያቄ መሰረት በዚህ ክረምት የዝውውር መስኮት የባየር ሌቨርኩሰን ወጣት ኢብራሂም ማዛን ለማስፈረም አርሰናል ትልቅ እንቅስቃሴ ለማድረግ አቅዷል ተባለ። የቀድሞ ኤርትራ በሊን ተጫዋች በአሁኑ ጊዜ ከጀርመኑ ክለብ ጋር እስከ 2030 ድረስ የሚቆይ ውል አለው ተብሏል። በተጨማሪም አርሰናል የፖርቶን የክንፍ ተጫዋች ዊሊያም ጎሜዝን ለማስፈረም ፍላጎት አለው። የፖርቹጋሉ ክለብ አሁን ላይ ከጎሜዝ ዝውውር እስከ 45 ሚሊዮን ዩሮ እየጠየቀም ነው
ተብሏል። አርሰናል በክረምቱ ከቦሩሲያ ዶርትመንድና ከኮሞ ጋር የወዳጅነት ጨዋታ ለማድረግ ውይይት እያደረገ መሆኑ ተረጋገጠ። ይህም የአሁኑ የጣሊያኑ ክለብ ዋና አሰልጣኝ ከሆነው ከቀድሞ የክለባችን አማካቾች ሴስክ ፋብሪጋስ ጋር ዳግም ለመገናኘት እድል ይፈጥራልም ተብሏል። ኤብሬቼዜ ከአርሰናል ጋር ሻምፒዮን መሆን የተለየ አስተሳሰብ ሜንታሊቲ ይሰጣል። ለክለብ ህሙን ለሀገር ወደ ሜዳ ስትገባ ያንን የማሸነፍ እምነት ይዘህ ትገባለህ። በአርሰናል የረጅም ጊዜ ጥበቆችን ለመጨረስና ልዩ ነገርን ለማሳካት ምን እንደሚያስፈልግ ተምረናል። ከብዙ ዓመታት በኋላ ሊጉን ማሸነፍ የልፋትን የጽናትና መቼም ቢሆን እጅ አለመስጠትን ዋጋ አሳይቶናል። አሁን ሙሉ ትኩረቴ በእንግሊዝና በዓለም ዋንጫ ነው። ሻምፒዮን ስትሆን አስተሳሰብ ሁሉ ጊዜ አንድ ነው። ማሸነፍ ትፈልጋለህ። ተሰጥኦ ያለው ስብስብ አለ፣ ምኞት አለ እና ዋንጫውን ወደ ቤታችን ለማምጣት ቁርጠኛ ነን። በአርሰናል ልዩ ነገር እንዳሳካን ሆኖ ከእንግሊዝ ጋርም ልዩ ነገር ማድረግ እንደምንችል አምናለሁ ሲል ተናግሯል። ሊያንድሮ ትሮሳርድ ከሳውዲ ክለብ ጥያቄ ቀረበለት። ወደ ሳውዲ ፕሮ ሊግ ያደገው አዲሱ ክለብ አልድራኢያ ሊያንድሮ ትሮሳርድን ለማስፈረም እየገፋበት ሲሆን ለአርሰናል እስከ 20 ሚሊዮን ዩሮ የሚቀርብ ጥያቄ እንዳቀረበም ተሰምቷል። ክለቡ ለትሮሳርድ በአመት ቢያንስ እስከ 10 ሚሊዮን ዩሮ የተጣራ ክፍያ ያለው ትርፋማ ኮንትራት ለማቅረብ በአዘጋጅም ተነግሯል። ዝውውሩ አሁን የሚወስነው ቤልጂየም ተጫዋች ወደዚያ ለመዞር ፍቃደኛ መሆን አለመሆኑ ላይም ነው ተብሏል። ፋብሪዚዮ ሮማኖ ስለ ጁሊያን አልቫሬስ ሁኔታ አዲስ መረጃን ይዞ ወጥቷል። ፋብሪዚዮ ሮማኖ ሲናገር እንዲህ ይላል። ፒኤስጂ በአልቫሬስ ጉዳይ ውስጥ ለመግባት ሞክሮ ነበር። እሱ ግን አመሰግናለሁ፣ መሄድ የሚፈልገው ወደ ባርሴሎና ነው ብሏቸዋል። አርሰናል ሁኔታውን ለመረዳት ወደ አትሌቲኮ ማድሪድና ወደ አልቫሬስ ወኪሎች ጠጋ ለማለት ሞክሮ ነበር። ነገርም የተሰጣቸው ምላሽ ያው ተመሳሳይ ነበር። አሁን አትሌቲኮ ማድሪድ ከእነዚህ ሁለት ክለቦች ጋር ምን እንደሚያደርግ ማየት አለብን። ፒኤስጂ ፍላጎቱ በጣም ቀዝቅዟል። አርሰናል ደግሞ በሚቀጥሉት ሳምንታት በሩን እንደገና ከፈተለት ምን እንደሚፈጠር ማየት ይኖርብናል ብሏል። በዚህ ዝውውር ውስጥ በአርሰናል ከተጫዋቹ ጋር ባለው ስምምነት ጠንካራ አቋም ላይ ይገኛል። ተጫዋቹ ወደዚያ መሄድ እንደሚፈልግ ያውቃሉ። አልቫሬስ ህልሜን ማሳካት እፈልጋለሁ ሲል ህልሙ በአርሰናል መሆኑን መናገሩም ይታወሳል። ሚኬል አርቴታ በመጨረሻም ስለ አርሰናል የክረምት የዝውውር እቅዶች ተናገረ። ሰዎች ብዙ ጊዜ በእጩ ዝርዝራችን ውስጥ ስላሉ ስሞች ይጠይቃሉ። እኔ ግን ማለት የሚችለው ይህን ነው። አርሰናል ከአሁን ባለ ተጫዋቾችን የሚያስፈርሙ ዝም ብሎ ቡድን ለመሙላት አይደለም። እኛ ተጫዋቾችን የምናስፈርሙ አዲስ የታሪክ ምዕራፍ ለመወሰን ነው። ጫና መቋቋም የሚችሉ የሚጠበቅባቸውን ትልቅ ኃላፊነት በደስታ የሚቀበሉና ይህንን ክለብ መወከል ምን ማለት እንደሆነ ሙሉ በሙሉ የሚረዱ እግር ኳስ ተጫዋቾች ያስፈልጉናል። ቴክኒካዊ ብቃት በጣም አስፈላጊ፣ ነገር ግን ዋናው ቁልፍ አስተሳሰብ ሜንታሊቲ ነው። ወደ እኛ የመጣ ማንኛውም ሰው በእግር ኳስ ውስጥ ለታላላቅ ዋንጮች ለመወዳደር ዝግጁ መሆን አለበትም ብሏል ሚኬል አርቴታ። ሲቀጥልም አርሰናል ወደ ቀድሞ ክብሩ መመለሱን፣ የዝውውር ገቢውን ያውቃል። ታላላቅ ተሰጦች እኛ እየገነባን ባለው ነገር ውስጥ ተሳታፊ መሆን እንደሚፈልጉ ነግረውናል። ጊዜው ትክክል ሲሆን ጠንከር ብለን ወደ ዝውውሩ እንገባለን ብለዋል። ጊዜው ካልሆነ ደግሞ በትዕግስት እንጠብቃለን። በምናደርገው እያንዳንዱ እንቅስቃሴ ላይ ፈጣንና ቁርጠኛ ውሳኔ እንሰጣለን። ይህ ክረምት እንዲሁም ጨዋታን ለመፍጠር የሚደረግ አይደለም፣ ታሪክን ስለመስራት ነው እንጂ ሲል ሚኬል አርቴታ ንግግሩን ቋጭቷል። የክለባችን ስፖርቲንግ ዳይሬክተር አንድሪያ ቤርታ ስለ አርሰናል አዲስ የዝውውር ስትራቴጂ ይፋዊ ንግግር ተናገረ። አርሰናል አርቴታ በዚህ ውድድር ዘመን ዝውውር ላይ የሚከተሉት አዲስ ስትራቴጂ ስሜታችሁን ሊጎዳ ይችላል፣ ነገርም በእርግጠኝነት ዋንጫዎችን ያስገኝልናል። ለብዙ ዓመታት አርሰናል ተጫዋቾችን በጣም አቆይቶ በመያዝ የገበያ ዋጋቸው እንዲቀንስ ያደርግ ነበር። ኮከቦችን በነፃ ያጣ ነበር፣ ወይም ደግሞ ምንም ጥቅም የሚያስጡ ውድ ኮንትራቶችን ይሰጥ ነበር። የአካሄድ አሁን ታሪክ እየሆነ ነው። በዓለም እግር ኳስ ውስጥ ያሉ ታላላቅ ክለቦች በትክክለኛው ጊዜ የመሸጥ ጥበብን በሚገባ ተክነውበታል። ሪያል ማድሪድ ካዜሚሮና የራፋኤል ቫራን ዋጋ ከፍተኛ ደረጃ ላይ በነበረው ወቅት እንዲለቁ አድርጓል። ማንቸስተር ሲቲ በራሂም ስተርሊንግ፣ ጋብሪኤል ጄሱስና ሁሊያን አልቫሬስ ላይ ተመሳሳይ ነገር አድርጓል። ሊቨርፑልም ጊዜው ትክክል ሲሆን ከባባድ ውሳኔዎችን ለማድረግ ፍቃደኛ መሆኑን አሳይቷል። ይህ በአስተሳሰብ ላይ የመጣ ትልቅ ለውጥ ያሳያል። አርሰናል ሁሉንም ቁልፍ ተጫዋቾች አጥብቆ ከመያዝ ይልቅ በምልመላ መረቡ ላይ እምነትን የሚጥልና ተጫዋቾችን መውረድ ከመጀመራቸው ፊት ምትክ ማግኘት እንደሚቻል እንደሚያምን መስራት እየጀመረው ነው ሲል ተናግረዋል። አርሰናል አስቶን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ጥያቄ እንደሚያቀርብ ይጠበቃል ሲል ጋዜጠኛ ቤን ጃኮብስ ተናገረ። ተጫዋቹ በዚህ ክረምት የክለቡ ዋና ኢላማ ሆኖ መቀጠሉንም ዘግቧል። እንደ ጋዜጠኛ ቤን ጃኮብስ ገለጻ ከሆነ ሮጀርስ አርሰናል ለመቀላቀል ዝግጁ ነው፣ ምንም እንኳን ከአስቶን ቪላ ጋር እስካሁን ድረስ ዋና እድገቶች ባይደረጉም ብሎም ይህም በቅርቡ ሊለውጥ ሲል አሁን መድፈኞቹ የቪላን አቋም በመደበኛ ዋጋ እንደሚፈትኑም ይጠበቃል ብሏል። ሚኬል አርቴታ በመጨረሻው ሶስተኛ የሜዳ ክፍል የበለጠ ኃይል ፈጠራና ተለዋጭ
ተለዋዋጭነትን ይፈልጋል። እናም ሮጀርስ ያንን መገለጫ በትክክል ያቀርባልም ብለዋል። ከግራ በኩል መጫወት እንደ 10 ቁጥር ሆኖ መጫወት ወይም ኳሱን በመሃል ሜዳ ይዞ መጫወት ይችላል። ልክ እንደ አርሰናል ባለ ብዙ ሚና ተጫዋች ለሚፈልግ ክለብ ሮጀርስ እጅጉን ተስማሚ ነው። አርሰናል አስደናቂ ውድድር ዘመን አሳልፏል። ፕሪሚየር ሊጉን አሸንፎ የቻምፒዮንስ ፍጻሜ ላይ ደርሷል። ነገር ግን አርቴታ ቡድን የበለጠ የማጥቃት ጥልቀት እንደሚያስፈልገው አሁንም ያውቃል ብሏል። ቡካዮ ሳካና ኤብሬቼዝ የቁልፍ ተጫዋች ሆኖ ይቀጥላል። ነገር ግን አርሰናል መስመሮቹን መስበርና በትልቅ ጊዜያት ውስጥ ውጤታማ ማድረግ የሚችሉ ተጨማሪ አማሮች ያስፈልጋቸዋል ተብሏል። ሮጀርስ ለቪላ አስደናቂ የውድድር ዘመን ማሳለፉም ይታወሳል። ስካይ ስፖርት አርሰናል ፍላጎት እንዳሳደገ ዘግቧል። ቪላ ደግሞ ትልቅ ዋጋ ብቻ እንደሚያዳም ይጠበቃል። አስቶን ቪላ ዝውውሩን ቀላል አያደርገውም ተብሏል። ለአርሰናል ትልቁ ችግር ዋጋው ነው። ቪላ ሮጀርስን በጣም ከፍ አድርጎ ይመለከቷል። የቅርብ ጊዜ ሪፖርቶች እንደሚያሳዩ ከ80 እስከ 100 ሚሊዮን ፓውንድ በላይ ሊጠይቁም ይችላል ተብሏል። ውድ ቤተሰቦች ለዛሬም በር ቆይታ በዚያ በቃ። ቻናሉን ሰብስክራይብ ማድረግ አይረሳ። መልካም ቀን